ወደ ፌሪው ልንሄድ ሰልፍ ላይ ነን። የመኪኖቹን ሰልፍ ብቻ አይዋቸው። ኦ ማይ ጋድ ይኸውላ ሰው አልፈን ነው እዛ የምንገባው ከነ መኪናችን። እስከዛ ድረስ ግን እንጠብቃለን። waiting. Okay guys, ረጅም ሰልፍ ስለነበረ we were supposed to come here and shop around. I got something from here. Okay guys, በጣም ወረፋ ስለነበረ የቪክቶሪያ መንገዳችን አልተሳካም። ተመልሰን መተናል. But we will try tomorrow morning. Yeah, it's almost half day ሆነ. We're back to the Airbnb. Now we're going to where? I don't know where, but we're going out. Right, Sonia? Let's go. ኦኬ ጋይስ መሄድ የነበርንበት ቦታ ስላልተሳካልን እዚሁ ቫንኩቨር አካባቢ የሚገኝ አንድ ፓርክ ወይ ደግሞ ትንሽዬ ሃይክ የሚደረግበት መንገድ ነበርና ለምን እዛ እንሄድም አልን። ወይዘሮ ቆንጆ ነበረ፣ ፀሐይዋ ደስ ስለምትል እዛ ሄደን ሃይክ ልናደርግ አሁን ያለነው ወደዛ ነው ማለት ነው። ትንሽ ሰዓት ሃይክ እናደርጋለን። ቪዲዮውን ተከታተሉ፣ መጨረሻ ላይ የሆነ ነገር አጋጥሞናል እና ያ ተከታተሉት።
ሲያምር ንጹህ አየር እንዴት እንደሚጣፍጥ አየሩ ቪክቶሪያ መሄድ ነበረብን ዛሬ ጠዋት። በጠዋት ተነሳን ሄድን። እዛ ስንደርስ በጣም ላይናፕ ነበረ። መሄድ አልቻልንም። we changed the plan እና እዚህ ቫንኩቨር ቀረን። ከዛ እዚህ መጣን ማለት ነው። እንኳንም ቀረን። በጣም የሚያምር ቦታ ነው። በጣም የሚያምር ቦታ ደስ ይላል። አይደክማችሁም ምናምን ነገር ምክንያቱም ቀዝቀዝ ያለ አየር ነው ያለው። የሚቀዘቅዝ የሚበርድ ሳይሆን ደስ የሚል እንዳልጠፋ ብቻ እዚህ ብቻዬን ጅብ መሀል ሲያምር መታችሁ እዩ። በእውነት በጣም ነው ደስ የሚለው። ልጆች በጣም ነው እንጂ የሚያደርጉት። ያው የእህቶቼ ልጆች እዚህ ናቸውና በጣም ደስ ብሏቸዋል። በጣም እንኳን ለህፃን ለአዋቂም በጣም ደስ የሚል ሪፍሬሽ የሚያደርግ ቦታ ነው። በጣም ነው የሚያምረው። ሁላችሁም ኑ
ገስ ወራብን 45 ደቂቃ ሃይክ አረግን። ከዛ ጠፋን። ሶ አሁን ተመልሰን 45 ደቂቃ ወርታች መሄድ አለብን። ሶ ዊ ካን ዱ ዳት። ሶ እኛ ወደዚህ ልንመለስ ነው። ኮኮ has to go and take the car ለኛ ማለት ነው። ምክንያቱም ጠፋን 45 ደቂቃ ወካረ ልክ ጀጂ አሁን ተመልሰን ወክ ማድረግ አለብን። በቃ ልንሞት ነው። እናቴ ደከማት እና ጠፋን። አልጠፋንም አክቹሊ ግን በጣም ረጅም መንገድ የመጣ ነውና ተመልሰን መኪናችን ላይ ለመመለስ አሁን ድጋሚ 45 ደቂቃ ወደታች ወክ ማድረግ አለብን። which we can't do. so አሁን ተመልሰን በዚህ ጋር እኛ ወደ አስፋልት እንወጣለን። ሶ ኮኮ ደግሞ መኪናውን ማምጣት አለበትና እዛ እንገናኛለን ማለት ነው። ሶ he has to go 45 ደቂቃ ድጋሚ ወደታች። yes she's coming. Abba Marco Jay look, mommy is coming, okay? Mommy is coming, okay? Mommy is coming, okay? Yeah, mommy is coming. ልጁን አስሬው ጄጄን አስሬዋለሁ። ደክሞታል። እኔ ደክሞኛል። አትውረድ አባ፣ እየወረድክብኝ ነው። ሊወርቅ ነው የልጅ። ወይኔ ጉዴ ፈላ። ኦኬ ጋይስ አምልጠናል። አልጠፋንም። ጠፍተን መተው ፒክ አደረጉን ከነበርንበት ቦታ። አሁን በጣም ርቦናል። ውስጥ በጣም ስለቆየን ምሳ ልንበላ ምሳ ፍለጋ ላይ ነን። በቫንኩቨር ወደ አሮኖ ሰፈሩን ቱ ቢሆንስት ወደዛ ሄደን ከዛ ወደ ትሬን ሄድን ሰፈሩን ከተማ ለማየት ማለት ነው። በጣም ደስ የሚል ቪው ነበረ። መሽቶ ነበረ። ሰንሴት አየን። በትሬናችን ተጓዝን፣ ወጣን፣ ገባን። ልጆቹም እኛም ደስ ብሎን ነበር። ጥሩ ጊዜ አሳልፈን ከዛ የዛሬው ውላችን ይህንን ይመስል ነበረ። ስላያችሁኝ በጣም አመሰግናለሁ። በሌላ ታይም በሌላ ቪዲዮ እስክንገናኝ ድረስ ባይ